ውበቷን አይቶ አለመደነቅ ከባድ ነው። እግር ጥሎት ወደ ገጠራማ ክፍል ከመጡ ህልም የሚመስል በአረንጓዴ የተሞላ ውብና ማራኪ ቦታ ያገኛሉ። ጸጥ ያለና እርጋታ የሚታይበት የአእምሮ እረፍት የሚሰጥ ቦታ። ወደ ስዊዘርላንድ እንኳን በደህና መጡ። እያንዳንዱ ክስተት ታሪክን የሚገልጽበት፣ እያንዳንዱ ሐይቅ ህልምን የሚያንጸባርቅበት እና እያንዳንዱ የፀሐይ መውጣት እንደ አስማት የሚሰማበት ምድር ስዊዘርላንድ። ስዊዘርላንድ በእርሻ በሕክምና እና በላም እርባታ የምትታወቅ ስትሆን ለላም ያላቸው አመለካከት ድንቅ ነው። 26 ከመቶ የሚሆኑ ስዊዘርላንዳውያን በገጠራማ ክፍል ነው የሚኖሩት። ሙሉ ስዊዘርላንድን ቢዞሩ ግማሽ ሚሊዮን ህዝብ ያለበት አያገኙም። ዋና ከተማቸው በርን ራሱ 420 ሺህ ህዝብ ብቻ ነው የያዘችው። በስራ ላይ የዛለን አእምሮ ማሳረፍ ሲፈልጉ ወደ ስዊዘርላንድ ጎራ ብለው የዛለውን አእምሮ ማደስ ይችላሉ። ስዊዘርላንድ ለቱሪዝም የተፈጠረች ሀገር ናት። አልበርት አንስታይን E=mc² የሚለውን ቀመር የጻፈው የስዊዘርላንድን አየር እየማገ ነበር። የስዊዘርላንድ የቱሪስት መስህቦች ተቆጥረው አያልቁም። የአልፕስ ተራሮች፣ በሞላ ሀገሪቱ የሚታወቁ 7000 ሐይቆች፣ ታሪካዊ ቦታዎች፣ ፌስቲቫሎች፣ የእግርና የሳይክል ጉዞዎች፣ እነዚህ ዋነኛ የስዊዘርላንድ የቱሪስት መስህቦች ናቸው። ስዊዘርላንድ ታይቶ የማይጠገብ ምድራዊ ገነት የሆነ ተፈጥሮዋ ብቻ የቱሪስት መስህብ እንደማይሆን ስለተረዳች የሚያምር አገልግሎቶችን ጨምራበታለች። ወደ ፈለጉት ቦታ የሚያደርሳችሁ የባቡር፣ የባስ፣ የጀልባና የገመድ መኪኖች አዘጋጅታለች። በፍጹም ሰው ይደርስባቸዋል ተብለው በማይታሰቡ ቦታዎች፣ ተራራ ስፍራዎች ሳይቀር ለቱሪስት የምግብ፣ የመጠጥ፣ የአልጋና የሌሎችም አገልግሎት የሚሰጡ ሆቴሎች፣ ሪዞርቶች እና ሎጂዎችን ገንብታለች። ለዚህም ይመስላል ስዊዘርላንድን ከ10 ሚሊዮን በላይ ህዝቦች የሚጎበኟት። በ2000 ዓመተ ምህረት ብቻ 16.6 ቢሊዮን ዶላር አግኝታለች። ስዊዘርላንዳውያን ማንኛውም ሰው ሊኖረው የሚገባ ኑሮ ነው የሚኖሩት። አንድ ሰው ጥራት ያለው ኑሮ ይኖራል ለማለት በርካታ መለኪያዎችን ማሟላት አለበት። ከነዚህ ውስጥም መካከል ዲሞክራሲያዊ አስተዳደር፣ የተረጋጋ ኢኮኖሚ፣ ጥራት ያለው የጤና፣ የትምህርትና የመኖሪያ ቤት መሟላት፣ የሰብአዊ መሟላት፣ የሰላም ደህንነት መጠበቅ፣ የዜጎች ስራና የግል ህይወት መጣጣም እና አካባቢያዊና ማህበራዊ የህይወት ደህንነት ዋና ተጠቃሽ ናቸው። ስዊዘርላንዳውያን እነዚህን ሁሉ አሟልተው የሚኖሩ ህዝቦች ናቸው። ስለ ስዊዘርላንድ ካወራን አይቀር የሀበሻ ሬስቶራንቶች ተጠቃሽ ናቸው። የተለያዩ የሀበሻ ነክ ምግቦች የያዙ ሬስቶራንቶች ይጠቀሳሉ። የስዊዘርላንድ ዋና ከተማ በርን ናት። ነገር ግን ዙሪክ እና ጄኔቫ የሀገሪቱ ዋና የንግድ፣ የባህል እና የዓለም አቀፍ ማዕከል ናቸው። የአየር ሁኔታዋ እንደ መልክዓ ምድሯ ራሱ ውብና የተለያየ ነው። ከፀሐይ ሸለቆች እስከ በረዷማ የተራራ ጫፎች የስዊዘርላንድ የአየር ሁኔታ ለሁሉም ሰው የሚመች ነገር አለው። በተራራና ከፍታዋ ምክንያት የስዊዘርላንድ የአየር ሁኔታ በፍጥነት ሊለዋወጥ ይችላል። በአንድ ክልል ውስጥ በረዶና የፀሐይ ብርሃን በጥቂት ኪሎ ሜትሮች ርቀት ላይ ሊለያዩ ይችላሉ። በጸደይ ወቅት ከመጋቢት እስከ ግንቦት በረዶ መቅለጥ ይጀምራል። እርሻዎቹ አረንጓዴ ይሆናሉ እና አበቦቹ ማብቀል ይጀምራሉ። ለእግር ጉዞ እና ለጉብኝት በጣም ጥሩ ወቅት ነው። ከሰኔ እስከ ነሐሴ ያለው ክረምት ሞቃታማና ፀሐያማ ነው። በቆላማ አካባቢዎች ከ20 እስከ 25 ዲግሪ ሴልሲየስ አካባቢ የሙቀት መጠን አለው። መኸር ከመስከረም እስከ ህዳር ቀዝቃዛ አየርና የሚያማምሩ አረንጓዴ ቅጠሎችን ያመጣል። የአየር ሁኔታዋ የተረጋጋ ነው እና መልክዓ ምድሯ እንደ ስዕል ያምራል። እንዲሁም የወይን አዝመራዋ እና የስዊዝ ፌስቲቫሎች ወቅት ነው። ከዚያም ክረምት ይመጣል። ቀዝቃዛ በረዷማና ከታህሳስ እስከ የካቲት የስዊዘርላንድ የክረምት ወቅት ነው። የአልፕስ ተራሮች በበረዶ ይሸፈናሉ። እናም ይቺ ስዊዘርላንድ ናት። ውበት ፍጹም በሆነ መልኩ የምናገኝባት ሀገር። ከአስደናቂ የአልፕስ ተራሮች እና ጥርት ያሉ ሐይቆች እስከ ሰላማዊ የገጠርና የዓለም ደረጃዎች ከተሞቿ፣ ስዊዘርላንድ ጥርት ያለ ህይወት መኖር ምን ማለት እንደሆነ በትክክል ትገልጻለች። በረዷማ ጫፎቿ ለማሰስ፣ ጣፋጭ የስዊስ ቸኮሌት ለመቅመስ ወይም በተራራ
ሐይቆች አጠገብ ለመዝናናት ቢመኙ ወደ ስዊዘርላንድ ጎራ ማለት ይችላሉ። ስለተመለከቱ እናመሰግናለን። ይህን ጉዞ ከወደዱት እንደዚህ አይነት ተጨማሪ አስደናቂ የጉዞ ቪዲዮዎችን ለማግኘት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱ።